كرمنا بني آدم كبرنا تسيتيج بني آدم يتبالى مسكبتال يلجوت جنة بنات يعني الأسعاد يعبردت كل السعادات سيد عمر هاي لم يمشتن البرجة يعني حيواني كلمة قال عمر شيطان بزي سيما قال شيطان يرنو عمر نقوان شيطنا عند صحابة مستو كفاتبتنا يسيد عمر سمتانا قرالة بلو كين جينا يسيد عمر مستو عمر انتان قراتا كوالك إذا جاءت لا يدرسوا شلك ورين ملسا عمر يقزا مستو نوشالا إنين من شمك لن يقولوا በዚህ ጊዜ ድምፁን ሰምተዋል ለካሳቸው በከለ አይደለም ያው ታው ለምንድን ነው የተመለሰው ምን ሰምቶ ነው የተመለሰው ለጉዳይ ነበር የመጣው ነገሩ ማይሆን ስለሆነ ነው አላ ምንድን ነው ጉዳዩ ያለው እኔ ሚስቴ አሸንፋኝ አሸግራኝ ተመክሩልኛለሁ ብዬ ነበረ በመጣ አንተ ሚስቴ እየላጠችው ነው አላ ናስማ አሉት ዑመር እኔ ዑመር ታቀኛለህ ዑመር ኢብኑ ኸጣብ ታቀዋለህ ምን እንደሆነ ነብያችን አለይሂ ሰላቱ ወሰለም አንተ በዚህ መጣ እንደሆነ ሸይጣን በዚህ ሸሽቶ ይሄዳል ተብያለህ ታውቃለህ ሴት የምታሸንፈኝ አይደለች ግን አንድ ነገር ይችላልኛለች አንድ ጠባዋን ልቻል ብዬ ነው እሷ ሶስት ነገር ይችላልኝ ስሜቴን ታበርድልኛለች አንደኛ እኔ ጨርቄን ለማጠብ ጊዜ የለኝም በፍርድ ቤት መሽጉል ነኝ ጨርቄን ታጥብልኛለች ሶስተኛ አብስዬ ለመብላት ጊዜ የለኝም መሽጉል ነኝ በህዝብ ስራ የተገኘችውን ቁርስ አብስላ ታጠብቀኛለች እነዚህን ሶስቶቹን ስለቻለችልኝ አንድ ጠባዋን ልቻላት ብዬ እንጂ ዑመር ታቀኛለህ ማን እንደሆነ አይ ይሄንማ ሶስቱን የደምስት ታረጋለች ቻላት እንግዲህ ነው عمر بن عبد العزيز الخليفة الخامس የሚባለው ተውዬ أعدل بني مروان የተባለው አምስተኛው ኸሊፋ በመባል የሚታወቀው ዑመር بن عبد العزيز በርበሬ ሆነች ሚስት አላላከች የምታጣቅ ዑመር بن عبد العزيز እንግዲህ ተቂት የሚባሉት አንደኛ ቁጥር የሚቆጠሩ ናቸው ከመንግስቶች ውስጥ ጀነራሎቹ ተሰበሰቡና እቺን ሴት ለሰው የምትገባ አይደለችም ይፍታት ለሰው ተገቢ አይደለችም ማለት ምላሰኛ ናት እንደ በርበሬ ታቃጥላለች ምን እንደተባለው ነው ደረቅ እንጀራ አለ ድኩስ ነስነሳ ብትበላ በላ አትበላ ላንሳ እንዳለው ነው ደረቅ እንጀራ ድኩስ ነስነሳ ብትበላ በላ አትበላ ላንሳ ገብቷል ደረቅ እንጀራ ድኩስ ነስነሳ ብትበላ በላ አትበላ ላንሳ ያን በርበሬውን እንኳን ድኩሱን በውሃ ብትበልቀው ምናለ ውሃ ብትታው ታቀርብለት እንደዛ ሆኖባቸዋል ምን አሉ ዑመር ብን አብዱል አዚዝ እርግጥ ነው ለኔ የምትሆን አይደለች ግን የሚያስፈልገው አሚር ነው ንጉስ ነው የሚበላው የሚጠጣው የሚለበሰው አስፈላጊውን ሁሉ አቅርጀላት እኔ ያልቻልኳት በፈታት አንድ ያህል ያልተቃጠል አይደለም ወይ እኔው መቻል አለብኝ አላህ እንደጠለብ የሚያስፈልገው ሁሉ አቅርጀላት እኔ ያልቻልኳት ሌላ ጂሃድ እንደምትሄድማ አቃጥላ ትገለዋለች እኔው አላህ እንደሻብኝ መሸከም አለብኝ እንግዲህ ሴቶች አላህ ሲያበጃቸው እንደዚህ ነው ሳበጃቸው የቀረ እንደሆነ ጥሙን ያሉ ሞፈር አይተካካለ አንጹ ሞፈር አለ እየተቆላመው ሞፈር ከዛ የበለጠ የጣመሙ ናቸው ተነግሯል በሐዲስም አሁን አልናገርም እና ሚስቶቻችንን ማክበር አለብን ሐቋን
መጠበቅ አለብን። فهي شريكة حياتي وربة بيتي وأم أولادي وموضع سره ونجواه የህይወቱ ጓደኛ የልጆቹ እናት የሚስጥሩ ጓደኛ አየሁ አንተ እናትህ አባትህ እህትህ ያንተን ብልት ሊያው አይፈቅድላቸው ለሚስት ተፈቅዶላታል ብልቱን አገራጣለታየው የሷም ብልት እናቷ አባቷ ወንድሟ እህቷ አይፈቅድላቸው ላንተ ለባል አገራጣማ ተፈቅዶላል موضوع السر ማለት ይማል የስር ጓዳናት ሌላ ነገር ቃላትማ ሞልቶልሱ ስርኝት ነው موضوع السر ናት ያንተም ስር ሰው እንደሆነ ያለው የሷም አንተ እንደሆነ ያለው ስለዚህ ነው አብራችሁ የተጫወታችሁት ሚስጥር ሌላ ሰው እንዳታወራ እሷም አንተ ጋር የተጫወተችው ሚስጥር ሌላ ሰው እንዳታወራ ብሎ የተከለከለው ምክንያቱ ይሄ አንተም የሚስጥር አቅማዳ አንተ ነህ እሷም ላንተ የሚስጥር አቅማዳ እሷ ሚስጥሩን ማውጣት ማጋለጥ ነው የሰው ልጆች የተለያዩ አህዋሎች አላቸው في حالة الوشاع ባለቤቱ ጋር ሲገናኝ ወየው ብሎ ያለቅሳል ይልስተው ዘጥቶ ወየው እናታል ያንን እንግዲህ ባለቤቱ ናት እንጂ ብታቆም ያቆም ያቀለም ሌላ ሰው አይነገርም ሚስተር ማለት ነው ሰውንም እንደዚህ አንድ ነገር አላት እንደውም አይባል እንጂ ይሄን ሁሉ ሚስጥር የምትወስደሳቸውና ተያዛችሁ የሚስጥር ጓዳናትና ሚስጥር እንዳታወጣ ጎረቤቶች እሱም ጎረቤት ሸረኛ አለ ማታ ወየው ሲል ይሰሙታል እሱ እንግዲህ ያው ድሮ አመሉ ነው ብለው ለቀና ትሙታለች ምን ነው ሳለቅስ ታዲያ ታደርሰኛል አይ ነው ማታ ዋዳ ባለቤት ጋር ስትሆን የምትለቅሰው ለቅሶ መስሎን ነው አለ ወየው ላይ ዋዳ እንዲህ ያለ አህዋል ያለው አለ ያ ሚስጥር ማለት ነው ሴትም እንደዚህ በባሏ ላይ ሐቅ አላት ባልም በባል ሚስጥር ሐቅ አለው እነዚህም መከታተል ግዴታችን ነው